እሺ አብሬው ሻይ ቡና ብል የምትለው ደራሲ? ሶስቱም ምን ደስ የሚሉኝ ነገሮች አይደሉም። ማያቀኝ ሰው ምናምን ካለም እየገረመኝ ነው። እንዴት አጣቀኝ እንዴት ያለ ነገር። ሜሲ በጣም ሜሲ ይችላል። አድርሰልኝ። ሀብ ምን ያስደስታል በህይወት? እሺ ሀብ በቅድሚያ ወደ ስንኝ እንኳን በደህና መጣህ። እንኳን ደህና ቆያችሁኝ። እሺ ስምህንና ስራዎችህን ብታስተዋውቀን? ሀብታሙ ሀደራ እባላለሁ ወይም ሀብ ኤችዲ የድሮ የፌስቡክ ስሜ ነው። እንዲህ አለም የለ የሚል የግጥም መድብል አለኝ። አሁን ላይ ኮፒራይተር ሆኜ ነው የምሰራው። ከሻይ ከቡና ከማኪያቶ በጣም ማለት ሶስቱም ምን ደስ የሚሉኝ ነገሮች አይደሉም። ሻይ ቡና አሁን ሻይ ሰው ትዝ ሲለው ራሱ ይገርመኛል። አሁን ለምሳሌ ሻይ ትዝ ይላል የሆነ ይሄ ምትረሳው የሆነ ሮብ ቀን ምናምን ነው ይመስለኝ የሆነ ከማይገን ምናምን ዝም ብሎ መሀል ላይ ያለ ነገር ምናምን እንደዚህ። ቡና ይሻላል ትንሽ ቢያንስ ምሳ በልተህ ምናምን ምን ላድርግ ስትል የምጠጣው ነገር ነው። ማኪያቶ እጠላለሁ ሙሉ ለሙሉ። ማኪያቶ አይመችህም? በጣም የሚያስጠላኝ ነገር። ለምን? እኔ እንጃ የሆነ አይነት ነገር የሆነ ካራክተር የሚቀየር ነው ይመስለኝ ማኪያቶ ውስጥ። ምናልባት የሁለት ነገሮች ቅልቅል ስለሆነ ሊሆን ይችላል። ቅልቅል ሊሆን ይችላል አላውቅም። እኔ ብቻ የሚጣፍጠኝ ነገር አይደለም። በግድ ነው የምጨርሰው አንዷን ብርጭቆ። እሺ አብ ለመጻፍ ምን ያነሳሳል ወይም ምን ኢንስፓየር ያደርጋል? ለመጻፍ በጣም የተለያዩ ነገሮች አሉ። አንደኛ የሆነ የተሰበሰበ ያሳለፍኩት ጊዜ አለ። ያንን ማስበባት የሆነች ቦታ ስፔስ ምናምን ካገኘው ከዛ መጀመሪያ አካባቢ ግጥሞችን ነው ማነበው። በጣም ብዙ ጊዜ አላውቅም የገብረ ክርስቶስን ሳነብ አገኘዋለሁ ራሴን። መንገድ ስጡኝ ሰፊን ከመጻፌ በፊት መንገድ ስጡኝ ሰፊን በጣም ሳነብ አገኛለሁ ራሴን። እንደዛ ከዛ ብቻዬን መሆን ትንሽ የተወሰነች ሰዓት ብቻዬን ከ30 ደቂቃ በላይ ጨርሶብኝ አያውቅም አንድ ግጥም ለመጻፍ እስካሁን የጻፍኳቸው። ስለዚህ ማለት በቃ እስኪመጣ ነው እንጂ ከመጣ በኋላ እዛው ጽፌ 30 ደቂቃ ነው። እሺ በጣም አሪፍ። ጽሁፍ ተስጦ ነው ወይስ በልምድ የሚዳብር ነገር ነው ብለህ ነው የምታስበው? ሁለቱም በጣም አስፈላጊ ነው። ሞር የተሰጦ ይመስለኛል። ምክንያቱም በልምድ የሚዳብር ቢሆን ሁሉም ሰው ደራሲ ይሆን ነበር ወይም ጸሐፊ ምናምን ይሆን ነበር። ተሰጦ ባይኖር ማለት ነው። እና በጣም ወሳኝ ነገር ነው ተሰጦ። ግን ተሰጦም የሆነች እንትን አላት፣ ሊሚት አለው ማለት የሆነ ዘመን ላይ ትታይና እዛ ላይ እውቀት ካልጨመርክበት ወይ ልምድ ካልጨመርክበት የሚጠፋ ይመስለኛል። የሆነ አንድ ሳምንት ጎበዝ ተብለ በዛው እንደሚጠፋ አይነት ምናምን ሰው እንደዛ የመሆን እድል ሊኖር ይችላልና በእውቀት ማዳበር አሪፍ ነው ብዬ አስባለሁ። የምትወደው ምግብ ምንድን ነው? ምግብ እንጃ የሆነ አብዛኛው የገጣሚ ባህሪ እንዳይሆን እንጂ ምግብ ላይ እንታማል። ግን ብዙ እኔ ትዝ አይለኝም ምግብ አሁን ምን እንደምወድ ምናምን በጣም ቁጭ ብዬ አስቤበት አላውቅም። ከጓደኞችም ጋር ሲሆን በቃ ያዘዛችሁትን እበላለሁ ምናምን ነው ብዙ ትናልም። ግን ብቻዬን ሲሆን ጥብስ፣ ብዙ ጊዜ ጥብስ የስጋ ስምርበት የስጋ ጥብስ በጣም ዝም ብሎ ማለት ለምን እንደሆነ አላውቅም። ልክ በቃ ገብቼ ትኩስ ፍሬሽ ነገር የሚመስለኝ እሱ ነው እና የስጋ ጥብስ። ስለዚህ የስጋ ጥብስ በሚለው እሺ ሀብ ምን ያስደስታል በህይወት? እኔ በጣም ብዙ ነገር በጣም ብዙ አንዳንድ ጊዜ በቃ የአርሰናልን ኳስ ማየት በጣም ነው የሚያስደስተኝ። ምናልባት አርሰናል አሁን 22 ዓመት 23 ዓመት ነው የደገፍኩት። እንደውም ዋንጫ በላን አይደል? እንኳን ደስ አላችሁ። እንኳን አብሮ ደስ አለ። እና ሳስበው ህይወቴ ውስጥ 22 ዓመት ሙሉ የወደድኩት ነገር ምንድነው ምናምን ብዬ ሳስብ ይሆን አይመጣልኝም። በጣም ብዙ ነገር እየወደድኩኝ ተዋለው ምናምን የሚያስደስተኝ ነገርም ያብሮ ያድጋል። አንዳንድ ጊዜ የሆነ ስታድግ ብዬ ያስደስተም አሁን ምናምን እንደዚህ አይደል?
ወይ የሆነ አይነት አርሰናል ግን ድሮ የሚያስደስተኝ ነበር። ድሮ የሚያስደስተኝን ያህል አሁንም ያስደስተኛል እና ምናልባት አርሰናል ከዛ ድራፍት መጠጣት ከዛ ከጓደኞቼ ጋር መዋል መሳቅ መጫወት ምናምን ይሄ በጣም ሲሪየስ የሆነ ነገር አልወድም። በኑሮ ሳይሆን እንደዚህ በኮንቨርሴሽን እንደዚህ ስናወራ ምናምን ድርቅ ያለ ነገር ስለማለት መጫወት ምናምን ደስ ይለኛል። በጣም አሪፍ። በዚሁ አጋጣሚ ኳስ ስላልክ ከክርስቲያኖ እና ከሜሲ በጣም ሜሲ ይችላል። አድርሰልኝ ይደርሰዋል። እሺ አብሬው ሻይ ቡና ብል የምትለው ደራሲ ማለት አሉ ደራሲ አይደል ያልከኝ? ማለት በጣም በተለያየ አይነት መንገድ በቀርባቸው አሁን ለምሳሌ ነፍሱን ይማረውና ነብይ መኮንን ይሄ ሲያወራ ዝም ብዬ ቁጭ ብዬ ብሰማው ብዬ ማስበው ነው። በጣም በቃ የሆነ አንደበቱ ደስ ይለኛል። ከዛ አልተገናኘንም ገና ፎርቹኔትሊ። አዳም ረታ ደግሞ ባያወራም ዝም ብሎ ቁጭ ብሎ አብሬው የሆነ አይነት በቃ ምን እያሰበ ይሆን ብሎ ማሰቡ ራሱ ደስ የሚለኝ ይመስለኛል ከሱ ጋር ቁጭ ብዬ። ሌላው በቃ የሆነ ባገኛቸው ደስ ይለኛል፣ ግን አንዳንድ ነገሮች ሳገኛቸው ነው የማውቀው ያን ፊሊንግ። አሁን ላይ ላስበው አልችልም። እሺ የምትወዳቸው 3 የስነ ጽሁፍ ስራዎች? የአዳም መረቅ በጣም ነው የምወደው። ምናልባት ወደ 6-7 ያንበበ ይሆናል። ከዛ ህይወት ተፈራ ታወር ኢን ዘ ስካይ በጣም ነው የምወደው። 3 ነው እንዳልከኝ? ችግር የለውም ጨምር። የበውቀቱ ስብስብ ግጥሞችን በጣም እያነበብኩኝ፣ ምናልባት በውቀቱ ባይጽፍ ገጣሚ ያልሆንም ነበር ታስበው። በጣም ነው የምወደው እስከሸመደደው ድረስ በቃሌ ምናምን። ከዛ የገብረ ክርስቶስ መንገድ ስጡኝ ሰፊ በጣም ነው የምወደው። ቅድም እንዳልኩ ልክ ለመጽሐፍ ስዘጋጅ መጀመሪያ የማነበው መጽሐፍ ነው። የሆነ አይነት በቃ ስሜቴን እንደዚህ ይነካዋል። በቅርቡ 2ኛ እትምህን አውጥተሃል አይደል? እንዴት ነበረ የህዝቡ አቀባበል? በአንድ ቀን ነው ሲመስለኝ የጨረስኩ አይደል? በአንድ ቀን አለቀ። በአንድ ቀን ያለው እንዴት ነበረ? ማለት እኔ አንዳንድ ጊዜ ምንድነው የሆነ ያንተ ዘመን አለ፣ ያ ዘመን ደግሞ አንዴ ብቻ ይታይና ይጠፋል ምናምን ብለህ ታስባለህና እኔ በቃ ያኔ ጻፍኩ ምናምን ጥሩ ተወዳጅነትም አግኝቷል መጽሐፉ። ከገመትኩት በላይ ነው የሆነብኝ። ደስ ይላል። 2ኛ አስተሳሰብም ያው አብዛኛው ሰው ስለደረሰው ምናምን ብዙ አልጠበቅኩም ነበር እና በአንድ ቀን ነው እንደዚህ ሁሉም ሰው ምናምን ሲያጨናንቀኝ ግን የሆነ አሁን እንዳልኮራ ከራሴ ጋር እንትን ግብግብ ውስጥ ነኝ። የሆነ ማለት የሆነ ሰው ምናምን መንገድ ላይ እንደዚህ ሰው እንትን ሲል የሚያቀኝ ምናምን ይመስለኛል። እንደዚህ እንትን ይሆን አላል ሰላምታ ምናምን አሁን እንደዚህ የማያቀኝ ሰው ምናምን ካለም እየገረመኝ ነው። አሁን እንዴት አታቀኝም እስካሁን እንደዚህ አይነት ነገር እና በጣም ፈምሻለሁ። ተሜ ነው ተመስገን። ተሜ ነው። እሺ በቀጣይ ከሀብ ምን እንጠብቅ? በቀጣይ በጣም መኖር ይመስለኛል ከተሳካልኝ። ስለዚህ መኖር ነው የምንጠብቀው ከሀብ መኖር። ከዛ ግጥም 2ኛ ማነው 2ኛ መጽሐፍ ያዘጋጀው ነው። 50% አልቋል እያልኩኝ በጣም ቆየው መሰለኝ እንደዛ እያልኩኝ ራሱ የሆነ 50% እያልኩ። ስለዚህ አሁን ወደ 75 እንጠጋ። አሁን ወደ 75 ምናምን ትንሽ እሱንም እየጨረስኩ ነው። ምንድነው አሪፍ ነገር እስኪሆን እየጠበቅኩ ነው እና እስኪ ግጥም ጠብቅ። በጣም አሪፍ። ከወዲሁ መልካም እድል እንመኛለን። የመጨረሻ ግን እዚህ ድረስ ከመጣ አይቀር አንድ ግጥም እሺ ፈልጌ መጽሐፍ ከክምችት ክፍላችን
ለምናልባት ቦታ ወላጅ እናትህ ድንገት ብትከዳህ ያጸድቃል ያልከው ሲኦል ቢነዳህ ለፈውስ የዋጥከው አጉል ቢጎዳህ የስካሁን ውሎ የስካሁን ኑሮ ቅዠት ነው ቢባል አስበዋል? አለ ሆይ ትከሻ አለ ሆይ መሸሻ ህመም ማስታገሻ አለ ሆይ ምናልባት ማረፊያ የምትሆንህ በዚያ ጭንቅ ሰዓት ሙሉ ዓለም አትስራ አበጅለት ክፍተት ልክ ሆነህ አትኑር አክልበት ስተት ነፍስህ ይደናበር ዝግ ልብህን ስበር አፍርስ ግድግዳውን ለመስኮትና በር ህይወት ጸጋ ስትቸር ያኔ እንድትቀበል። በጣም እናመሰግናለን። አክብረህን ስለመጣ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልኝ። ቴንኪው በጣም እኔም ስለጋበዛችሁኝ ሰው ነው ብላችሁ እንደ ደህና ሰው ስለጋበዛችሁኝ አመሰግናለሁ። ይሄ ትልቅ እድል ነው።